ባለፈው የሰራሁላችሁ ቪዲዮ ላይ አብዛኞቻችሁ እንደ የፊታችን ውስጥ ያሉ ከንፈር፣ ጥርስ፣ ምላስ የተረስተው ነው እነዚህ ብቻ ናቸው ፊታችን ላይ ያሉ የሰውነት ክፍሎቻችን እያላችሁ ነበረ። ስለዚህ የቀሩትን በዚህ ቪዲዮ እንደመግቢያ ልስራላችሁና ለዛሬ ደግሞ ክረምትና ከክረምት ጋር የተያያዙ ቃላቶችን በደንብ እናያለን ማለት ነው። ስለዚህ ከቀሩት ላይ ዋናውና ወሳኙ ነገር ፍሽክተ አመሌ ፍሽክተ አመሌ ካላችሁ የሆነ ሰው እንግዲህ መሳቅ ነው፣ አመሌ ፈገግ ማለት ነው፣ አመሌ ማለት ነው ብለናል። ስለዚህ ጥርስ ማለት ስትፈልጉ ስኒ ትላላችሁ። ስኒ ሶኒ ሰኞ ነው ብለናል። ስኒ ሲሆን ደግሞ ጥርስ ይሆናል ማለት ነው። ስኒ ጥርስ። እሺ ከንፈር የሚያውቅ ሰው አለ? በትግርኛ ከንፈር እስኪ በሉ። እሺ ምንጭር ትላላችሁ። ምንጭር በባለፈው ቪዲዮ ጠይቂያቸው የነበረው ጉንጭ ምን ይባላል የሚለው ነበር። አብዛኞቻችሁ ነግራችሁኛል። ምዕጉርቲ ወይ ደግሞ መጉለጭ ይባላል ጉንጭ ለማለት ስትፈልጉ። እሺ ወደ ዋናው ጉዳይ ወደ ምላስ ስንገባ ደግሞ መልሐስ አታለቁማጽ ከተባላችሁ አንተ ምላሳም ወይ አንቺ ምላሳም እየተባላችሁ ነው ማለት ነው። ስለዚህ ምላስ መልሐስ ነው ማለት ነው። ከዛ ደግሞ አይን አይተናል፣ አይኒ ነው ብለናል። እዚች ጋር የአይን ጭራ። እሺ ያን ጭራ ለማለት ስትፈልጉ ደግሞ ሽፋሽፍቲ አይኒ ትላላችሁ። የአይን ጭራ። እሺ እናንተ ደግሞ ቅንድብ ለማለት ምን እንደሚባል ትነግሩኛላችሁ። ወደ ዛሬው ጉዳያችንን ሂድ። ክረምትና ክረምት ጋር ተያያዥ የሆኑ ቃላቶችን ደግሞ እኔ ልንገራችሁ ማለት ነው። ቅዝቃዜ አለ አይደለ? ቅዝቃዜ ብርድ ለማለት ስትፈልጉ በትግርኛም እንደምትሉት። እሺ እኔ መጨረሻ ላይ ነግራችኋለሁ። እስከዛው ግን መጨረሻውን ሳታዩ ቪዲዮን ተከትላችሁ ሂዱ። ቺት ማድረግ አይቻልም። ዝናብ ራሱ ዝናብ ለማለት ትግርኛ ውስጥ ያገለግላል። ከዛ ውጭ ደግሞ አቦይ ዝጊ ይባላል። አቦይ ዝጊ መጽዮም ካላችሁ ዝናብ መጣ። የሆነ ሰው አቦይ ዝጊ መጽዮም ንኽድ ካለ ኧረ እንሂድ ዝናብ መጣ እያላችሁ ነው ማለት ነው። ስለዚህ ዝናብም አቦይ ዝጊም ዝናብ ለማለት ትግርኛ ውስጥ ያገለግላል ማለት ነው። እሺ ደመና ነው ትግርኛ ውስጥ ደመና። እሺ መብረቅ ስለምትቀራረብ ታውቋታላችሁ። መብረቅ ወይ ደግሞ መስታ ይባላል። መስታ ወይም መብረቅ። እሺ ካፊያ ካፋ ይባላል። ካፊያ ለማለት ስትፈልጉ ማለት ነው። በረድ እኮ ቁዑ ካላችሁ በረዶ ዘነበ እኮ እያለ ነው ማለት ነው። ስለዚህ ሀያል በረድ እኮ ቁዑ፣ ኃይለኛ በረዶ ነው የዘነበው ለማለት ያገለግላል ማለት ነው። ስለዚህ በረዶ ነው ማለት ነው። ሀያል ዝናብ፣ ኃይለኛ ዝናብ። ቀሊል ዝናብ ነይሩ፣ ቀላል ዝናብ ነበረ። ወቂዕ እዩ፣ አዎ ዘንቧል፣ ግን ቀሊል ዝናብ ነይሩ፣ ግን ቀላል ዝናብ ነበር የዘነበው እንደማለት ነው ማለት ነው። እሺ ጭቃ ስትሉ በትግርኛ ጭቃ ትላላችሁ። ጭቃ። አፈር ለማለት ሐመድ ትላላችሁ። አመድ አይደለም ደግሞ። አመድ ደግሞ ስትሉ ሐመኹሽቲ ትላላችሁ። ሐመኹሽቲ ማለት ደግሞ አመድ ማለት ነው። እሺ ጥላ ወይ ደግሞ ዛንጥላ። ጥላ ለማለት ስትፈልጉ ጽላል ትላላችሁ። ጽላል ንዕጽላለይ ምጽለሊተየ የሚለው ዘፈን ማለት ነው። እሺ ጥላ፣ ጽላል። ጋቢ ነው። ኩታ ነው። ኩታችሁን ጋቢያችሁን ደረብ አድርጋችሁ ቡና ታፈላላችሁ። ከዛ ምን ይደረጋል? በቆሎ ይጠበሳል አይደለ? በቆሎ በትግርኛ ዕፉን ይባላል። ማሽላ ባሕሪ ይባላል። ሸዊት ምሽራሪሕ ይባላል። ወይ ደግሞ ሸዊት ማሽላ ባሕሪ ይባላል። ዕፉን፣ ሸዊት፣ ምሽራሪሕ፣ ማሽላ ባሕሪ 4 አማራጮች አሏችሁ ማለት ነው። የበቆሎ እሸት ለማለት ማለት ነው። እሸት በራሱ ሸዊት ነው። እስካሁን የዋዊ ቲዩብ ቤተሰብ ካልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ይጠቅማችኋል ለምትሏቸው ሰዎች ደግሞ ሼር አድርጉላቸው። የቀኔ ላይ